ንጽህናን አለመጠበቅ የሰው ሰላም መንሳት ነው። ገብቶቻል? እውነቴን እኮ ነው የምነግራችሁ። የሚሸት ካልሲ ይዘህ ሰው ቤት አይገባም። እሙት ከልቤ ነው። 4 ካልሲ ይኖራችሁ አይደለም፣ እሱ የገንዘብ ጉዳይ ነው። ያለን አጥበህ ልበስክ እንዴ ኑር እኮ ነው። እኔ እንዴት ለምን በጠበጣለሁ? እግዚአብሔር የሰጠኝን ጥሩ ነፋስ መጥቶ ለምን ታበላሽብኛለህ? እግዚአብሔር ጥሩ ነፋስ ሰጥቶኛል። ስለዚህ እሱን እኔ በሰላም ልሳብበት የእግዚአብሔርን ነፋስ። ያንተ ነው የተወከለ ነገር እንዴ ነው እኮ ነው። ይሄ ቀላል እኮ መስሏችኋል እናንተ። ይሄ የሰው ሰላም መንሳት ነው። ብድግ ብሎ አሁን አንድ ሰው ትዳር እያቀደ አልሳካለት ያለ እንዴ አግባ እንጂ እንዴ ጥጋብ እኮ ነው ያላችሁ። አሁን ሰውየው መች ማግባት ጠፋ? ወንድም ያልሳካለት ብሎ እኮ ነው። ይሄ ምንድነው? የሰው ሰላም መንሳት ይባላል።